በጣም የሚገርም ነገር ነው والله እኔ ሁሌም ስለዚህ ሳስብ ነው በጣም የሚገርመኝ يوم الفتح رسول عليه الصلاه والسلام 10 አመት ካገራቸው ያስወጣቸውን ቤት ንብረታቸውን አፈናቅለው ለስደት የዳረጓቸውን ሰዎች መካን ከፍተው ሲገቡ ጠላቶቻቸው እስረኛ ሆነው ተቀምጠው ሲያዩአቸው አንተ ብትሆን ምንድነው የምታደርገው እነኚህ ሰዎች 10 አመት የተዋጉን 10 አመት ካገርህ አባረው በስደተኝነት ያኖሩህን በጣም ብዙ በደል የፈጸሙብህን ሰዎች ረሱል አለይሂ ሰላቱ ወሰለም በሚቀጥለው ቀን የፈትህ መካ ጧት ፈጅር ላይ ወደ ሐረም ሲገቡ መስጂድ አልሐራም አላህ ሁላችንንም እዛ ይወሰደን አሜን አላህ ይወፍቀን አሜን ባይናችን አላህ ያሳየን አሜን አይዋ ሐረም ሲገቡ ረሱል ሰለላሁ ዐለይሂ ወሰለም እነኚህ ሰዎች ቁጭ ብለው አንገታቸውን ደፍተው ኩስስ ብለው አዩአቸው ረሱል አለይሂ ሰላቱ ወሰለም يا معشر قريش ما تظنوني أني فاعل بكم እናንተ የቁረይሽ ሰዎች ሆይ ምን ማድረጋችሁ ይመስላችኋል አሉ ረሱል አለይሂ ሰላቱ ወሰለም قالوا أخ كريم وابن أخ كريم ታላቅ ወንድማችን የታላቅ ወንድማችን ልጅ ነህ ትልቅ ሰው ነህ የትልቅ ሰው ልጅ ነህ እዘንልን አሉ ቁረይሾች اذهبوا فأنتم الطلقاء አሉ ረሱል አለይሂ ሰላቱ ወሰለም ሂዱ እናንተ ነፃ ናችሁ አውፍ ብያችኋለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም እስላም እንግዲህ እስላም የተስፋፋው በሰይፍ አይደለም ወንድሞቼ እስላም የተስፋፋው በእንደዚህ አይነት ባህሪ ባላቸው ታላቅ ነብይ ነው የነን ሰው ታላቅ ነብይ ባህሪ እዚህ መጽሐፍ ላይ ምዕራባዊ ምስክሮች እዚህ መጽሐፍ ላይ ተካተዋል በኋላ የተወሰኑትን አንድ አራቱን እናያቸዋለን ታላቅነታቸውን የሚመሰክሩት በዚህ ነው በፍጹም ነው የሚሉት ስኮላሮቹ ምሁራኖቹ የሚሉት በእስላም ላይ ጥላቻ በነብዩ አለይሂ ሰላቱ ወሰለም ላይ ጥላቻ ጭፍን ዕውቀት ያላቸው ሰዎች ካልሆኑ በስተቀር ታላላቅ ስኮላሮች በፍጹም እስልምና በሰይፍ አይደለም የተስፋፋው ነው የሚሉት ከነርሱ አይደለም መረጃ የምንፈልገው ሊስቲናስ እነዚህን ሰዎች ለሚያምን ሰው ይሆን ዘንድ እንጂ እነሱ መረጃችን አይደሉም ግልጽ ነው አይደል እኛ መረጃችን ዋቂዑ ነው ተጨባጩ ምንድነው የሚያሳይ እስኪ አንድ የሚገርም ኮምፓሪዝን ንጽጽር ላሳያችሁ ዳታ ነው መነግራችሁ የመጀመሪያው شيء بسيط يعني ግልጽ ነገር ሎጂካል ነገር ነብዩ አለይሂ ሰላቱ ወሰለም በሰይፍ እስልምናን ቢያስፋፉ ኑሮ እነኚህን ሰዎች ዝም ይሏቸዋል ትሰልማለህ አትሰልም አሁን እኮ እየተባለ ያለ አይደል ሰይፍ ያወጣና እስልምና ማለት አስለም ተስለም ሰልማለህ አትሰልም ካለዛ ቆምጬ ነው የምትልህ ከሰለምክ ይተዋል ካልሰለም ቆርጦ ይጥላል ያረለም እንዴ እየተባለ ያለው لكن النبي عليه الصلاه والسلام ያ ባላደረጉም ነበር አውፍ ነው ያሏቸው ኢድሃቡ አንቱም الطلقاء ያጎታቸውን የሐምዛን ረዲየላሁ ዐንሁ واخوه من الرضاعه በጥቢ ወንድማቸው አጎታቸው አብሮ አደጋቸው የሆኑትን ሐምዛን በጣም የሚወዷቸውን ጓደኛቸውን ጉበት የበላቸውን ሂንድ ረዲየላሁ ዐንሃ ሰልማለች ረሱል አለይሂ ሰላቱ ወሰለም ተበቀሏት እንዴ ይሰማቸዋል ያስታውሳቸዋል ያጎታቸውን ጉበት የበላች ሴት ነች ግን የኃይል ቁንጮ ላይ ሲደርሱ ያን ኃይላቸውን ተጠቅመው በቀላ ያላሳረፉትም ረሱል አለይሂ ሰላቱ ወሰለም ያ የኃይል ቁንጮ ወደ ምን የመለሳቸው ረሱል ሰለላሁ ዐለይሂ ወሰለም ወደ አፉ ወደ ተዋዱዕ ራሳቸውን ዝቅ ወደ ማድረግ መካ ሲገቡ እያለቀሱ እንደገቡ ስንቶቻችን እናቃለን አለይሂ ሰላቱ ወሰለም ድል አድርጎ የገባ ሰራዊት ማልቀስ አለበት እንዴ መጨፈር የለበትም ጠላቶቹን ሲቆጣጠር አርዳቸውም አይጨርሳቸውም ሰሃቦቹ ረሱል አለይሂ ሰላቱ ወሰለም
إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا بجماعة هنا سوّج ورسلم الناس يقبوا نصر سيمتع مكة سيكفت ستملكت أنت محمد فسبح بحمد ربك بقيتا ታላቅ እነት ልዕልና ላይ መስክር አመስግን واستغفر لا استغفار አድርግ استغفر الله ራስክን አስተናንስ ያ መሐመድ ልትነፋፋ አይደለም አንተ መሐመድ አላቸው አላህ ይሄ ግልጽ ነው اذا جاء نصر الله واستغفر እንዳውም ይላሉ ዑለማዎቹ ሰውነህና አንዳንድ ላጠፋቸው ስተቶች استغفار ያስፈልጋል ያ መሐመድ لا اله الا الله ያን ሁሉ መስዋዕትነት ከከፈሉ በኋላ استغفار አድርግ ነው የተባሉት ረሱል አለይሂ ሰላቱ ወሰለም በአሁኑ ሰዓት ሰራዊት በሚሰፍርበት ቦታ ሁሉ ግፍ የተባለ በሙሉ ይፈጸማል ዚና ይስፋፋል ኸምር ይስፋፋል የኛ ሰራዊት أشرف الخلق عليه الصلاة والسلام يميمروت وتادر ግን እያለቀሰ ነው የገባው ድል አድርጎ የገባበት ቦታ ውስጥ አገሩ ሲመለስ ያገኛቸውንም ሰዎች አውፍ ያለ ሰራዊት ነው በ27 ዘመቻቸው ውስጥ ረሱል አለይሂ ሰላቱ ወሰለም ስንት ሰው የተገደለ ይመስላችኋል ሰይፍ በሰይፍ ነው የተስፋፋ طيب ስንት ሰው ተገደለ በ27 ዘመቻዎች ውስጥ خيبر أحد خندق بدر የተለያዩ ዘመቻዎች 27 ረሱል ሰለላሁ ዐለይሂ ወሰለም የዘመቱባቸው ዘመቻዎች ውስጥ ስንት ሰው ተገደለ ብላችሁ ታስባላችሁ ከሁለቱም ወገን ማን ነው እጁን አውጥቶ የሚነግረኝ ገምቱ እስኪ نعم جزاك الله خيرا اقرب الى هذا እንደዛ ገምታችሁ ነበር ሰባ በኒ ቁረይዛ ላይ የተገደሉት በፍርድ ቤት ውሳኔ ነውና ክህደት ፈጽመው ነውና እነሱን ሳይጨምር 756 ይቆጥራሉ ዑለማዎቹ 756 ሰዎች ከሙስሊም 317 ከሙሽሪክ 439 ሰዎች ይህ መስዋዕትነት ተከፍሎ ነው እስልምና ስንት ሚሊዮን ሙስሊም ነው ያለው 2 ቢሊዮን አካባቢ طيب እዚህ አንድረስ ረሱል አለይሂ ሰላቱ ወሰለም ከፍተኛ መስፋፋት ያሳዩት ከሁደይቢያ ስምምነት በኋላ ነው የሁደይቢያ ስምምነት ማለት ደግሞ ጦርነት የቆመበት ጊዜ ማለት ነው ከሁደይቢያ ስምምነት በፊት አስተውሉ ይህን ፖይንት ከሁደይቢያ ስምምነት በፊት የሙስሊሞች የቁጥር ብዛት 1400 ነበር እየተግባባ ነው ስንት ሰው ነበር 1400 ይህ 1400 ሰው ቁጥር የነበረው በ19 አመት የዳዕዋ ጊዜ ነው شفتم በ19 አመት የዳዕዋ ጊዜ ነው ከሁደይቢያ ስምምነት በኋላ 2 አመት ቆይተው ነው ረሱል ሰለላሁ ዐለይሂ ወሰለም ወደ መካ የገቡት 2 አመት መካ ሲገቡ ስንት ሰው ነበር ሙስሊሙ 10000 شفتم يا اخواني በ2 አመት 1400 ቀንሱበት 8600 ሙስሊም ነው በሰላም ወቅት ነው ይሄ እስልምናን የተቀበለው ገባችሁ ጦርነት የተካሄደባቸው ጊዜዎች 1400 ሰው ነው የሰለመው ስለዚህ እስላም ምንድነው የሚመቸው ኢንቫይሮንመንት ሰላም ነው የሚመቸው ገባ ጦርነት አይደለም እየተግባባ ነው አይደል አይዋ 10000 ሰው ያለ ምንም ደም መፋሰስ መካ ለመግባት ነው እነኚህ ሰዎች ጦርነት የግድ ነውና እነኚህ ሰዎች የሞቱት እንዳውም ሙስሊሞቹም ሸሂድ ሆነውበት ማለት ነው የተግባባን ነው እንደው ዝም ብሎ ጂሃድ ምናምን ሲባል ጭርስርስ ህዝብ እየጨረስኩ እንዲህ አይነት አንዳንድ ሙስሊሞች ጭንቅላትም ውስጥ የዚህ አይነት ነገር ስለሚኖር ነው ይሄን ዳታ ያመጣሁት እስኪ ከካቶሊክ ቸርች ጋርና በመካከለኛው ክፍለ ዘመን القرون الوسطى هي the dark age ተብሎ የሚታወቀው የአውሮፓ ዘመን ቤተክርስቲያን ከፍተኛ የሆነ የስልጣን እርከን ላይ የነበረችበት empowered የሆነችበት በጦር መሳሪያ በሁሉም የታጠቀችበት የካቶሊክ ቸርች
በዛ ጊዜ ያለቀው ሰው ቁጥር ስንት ነው? ከ1481 እስከ 1808 መሐኪም ተፍቲሽ የቶርች ሴንተር በነበሩት ቦታዎች ውስጥ 340 ሺህ ሰው ፍርድ ተሰጥቶት ተሰቃይቷል። 340 ሺህ ሰው ተገሏል። ከነዚህ ውስጥ 200 ሺህ እስከ ህይወታቸው እንዲቃጠሉ ተደርጓል። የዚህ አይነት ታሪክ ያለው ህዝብ ነው እንደ እስላምን በሰይፍ ነው የተስፋፋ ህዝብ ጨረሰ ሊል የሚችለው? አውሮፓ የዚህ አይነት ታሪክ ነው ያላት። በካቶሊክና በፕሮቴስታንት መካከል ከፍተኛ የደም መፋሰስ ሆኗል በታሪካችን። እስከ ዛሬ ድረስ የተደረገው የሰው ልጅ ፍጆታ በገለልተኛ የታሪክ ጸሐፊዎች 14 ሚሊዮን ሰው፣ እነሱ ደግሞ 4 አጋኑት 7 ሚሊዮን ነው ይላሉ። ተግባባን? 7 ሚሊዮን people هذا هو ይህ ነው ታሪካቸው። ግልጽ ነው አይደለም? ዒዛ ይሰማን እስላም ላይ ሐቂቃ እስላም ዲኑ ሰላም፣ እስላም የሰላም ዲን ነው። ሰላም የሚስማማው ዲን ነው። وهو كره لكم እኮ ነው አላህ የሚላቸው። እንደው ሳትወዱት እኮ ነው የታዘዛችሁት ጂሃድ ነው የሚለው አላህ። እንደው ተፈልጎ ሂዶ ሰው የሚጨረስበት አይደለም እስላም። ተግባባን አይደለም? ክሩሴደርስ የመስቀል ጦረኞች ቡሽም ያው የክሩሴድ ጀምረናል ነበር ብሎ የነበር አይደለም እንዴ? ኢራቅን ሲወር ስንት ሰው የተገደለ ይመስላችኋል? ኢራቅ ውስጥ 2 ሚሊዮን ሰው ነው የተገደለው። 12 ሚሊዮን የተምር ዛፍ ችግኞች ከስር መሰረታቸው ወድመዋል። 12 ሚሊዮን የተምር ዛፍ በተምር ትታወቃለች። አንድ ተምር 30-40 ዓመት ሊፈጅበት ይችላል ለማምረት። ክሩሴደርስ ቁድስን ሲቆጣጠሩ በአንድ ቀን 70 ሺህ ሙስሊሞች ተገለዋል። የደም ባህር ተፈጥሮ ነበር። ወታደሮች በደም ላይ ይዋኙ ነበር ይባላል። እስከ ጉልበታቸው ያጥለቀልቃቸው ነበር። you can imagine በአንድ ከተማ ውስጥ ትንሽ ከተማ ውስጥ 70 ሺህ ሰው ደም ሲፈስ ምን ሊፈጠር እንደሚችል መሳል ትችላላችሁ። هذا هو تاريخهم صلاح الدين الايوبي እዛቸው ከተማ ውስጥ ከ88 ዓመት በኋላ ሲገባ አውፍ ነው ያላቸው። ታውቃላችሁ? صلاح الدين الايوبي የሚበላውን ስጋ እስረኞችን አብልቶ ነበር የሚበላው። ويطعمون الطعام على حبه مسكينا ويتيما واسيرا ይህንን አያ ተግባራዊ ለማድረግ ያን ያደርግ ነበር። ላሰራቸው እስረኞቹ ምግብ ይልክላቸው ነበር። ሸሂይ የሆነ ጥሩ ምግብ እሱ ከሚመገበው እነሱ መብላታቸውን አረጋግጦ ነበር የሚበላው። ለዚህ ነው ሆሊውድ ውስጥ እኮ صلاح الدين الايوبي ፊልም ሰርተውለታል ታላቅ ሰው ብለው። አሁን በዘመናችን ፊልም ተሰርቶለታል صلاح الدين الايوبي። ክሩሴደርስ ሲገቡ ምን አደረጉ? ሙስሊሞች ሲገቡ ምን አደረጉ? ተግባባን? هذا هو اسلامنا። እንዲህ እኮ አድርገውናል፣ እንዲህ ለምን አናደርጋቸውም? እነሱ እንዲያርገው አልጨረሱንም እንዴ? ዑመር አልሙኽታር ረህመቱላሂ ዐለይህ ምንድነው ያሉት? የጣሊያናዊ ሙጃሂድ እነሱ ለኛ አርአያ አይደሉም። ቁድወቱና ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ናቸው አርአያችን እንጂ እነሱ አይደሉም። እነሱ ስለገደሉ አንገላቸው፣ እነሱ ስለበደሉን አንበድላቸው። ግልጽ ነው አይደለም? ايوه هذا هو اسلامنا العدل المحمدي። የነብዩ አለይሂ ሰላቱ ወሰለም ፍትህ ምን ይመስላል? አላህ Subhanahu Wa Ta'ala እንዲህ ሲል አዛቸዋል ረሱሉን አለይሂ ሰላቱ ወሰለም واذا قلتم በምትናገሩ ጊዜ فاعدلوا ፍትህ ይኑራችሁ ولو كان ذا قربى ቅርብ ዘመዳችሁ እንኳን ቢሆን። ይሄ ፍትህ አላህ Subhanahu Wa Ta'ala ምንም አይነት ነገር ረሱሉን አለይሂ ሰላቱ ወሰለም እስላምም ኮምፕሮማይዝ የማያደርገው እውነታ ነው ፍትህ። ረሱል አለይሂ ሰላቱ ወሰለም መኽዙሚያ የተባለች የመኽዙሚያ ጎሳ አንዲት ሴት በሰረቀች ጊዜ አረቦቹ
ከበዳቸው እቺ ሴት በጣም ክብር ያላት ሴት ነችና እጇን መቁረጡ ትንሽ ስለሚከብድ እንደው በገንዘብ ይቀየርልን ብለው ሽማግሌ ላኩ ለረሱል አለይሂ ሰላቱ ወሰለም የተላከው ሽማግሌ የረሱል አለይሂ ሰላቱ ወሰለም በጣም ወዳጅ የነበረው የዘይድ ልጅ ኡሳማ ቢን ዘይድ ረሱልም አለይሂ ሰላቱ ወሰለም ልክ እንደ ሐሰንና ሁሴን በጣም ይወዱት የነበረ ሰሃባ ነው እሱ መጣና ይህንን ጥያቄ ያቀረበ ለረሱል አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም አንድ ነገር والله لو سرقت فاطمة بنت محمد لقطعت يدها بالله ملالو فاطمة يا محمد لجي بتسرق እጇን ቆርጠዋለሁ አሉ ረሱል አለይሂ ሰላቱ ወሰለም አይዋ እጇን ቆርጠዋለሁ አይሁዶች የአላህን ቃል የለወጡት በምንድነው ታላላቆቻቸው በሚሰርቁ ጊዜ እዚህ ጋር ጥቁር ነገር ይቀቧቸዋል ምልክት እጃቸውን አይቆርጡም ከታናናሾቹ ዘር የሌለው ደካማው ሲሰርቅ ያኔ ይቆርጡታል የእስላም ነብይ ግን ልጄ ብትሰርቅ ቆርጣታለሁ የአላህ ህግ ተፈጻሚ ይሆናል በጣም ነበር የተቆጡት ኡሳማ ቢን ዘይድ በመጨረሻ الرحمة المحمدية نالن يا حبيب المصطفى عليه الصلاة والسلام رحمة إذنت وما أرسلناك إلا رحمة للعالمين من مالت يهون ለሙስሊሞች ብቻ ነው እንዴ ረሱል አለይሂ ሰላቱ ሰላም ረህማ ለሰው ልጆች በሙሉ ነው ለሰው ልጆች ብቻ ነው እንዴ ለግዑዛንም ጭምር ነው ረሱል አለይሂ ሰላቱ ሰላም ረህመቱ ነው የተላኩት ቅድም ያልኳችሁን የዛን ግመል ቅሳ አሁን ማስታወስ ትችላላችሁ አይደለም እንዴ ረህመተን ለልዓለሚን ናቸውና ረሱል አለይሂ ሰላቱ ሰላም አንድ አዕራቢ መጣና እባክህ ኢህሳን አድርግልኝ ስጠኝ እስኪ ያላቸው ረሱል አለይሂ ሰላቱ ሰላም ፈልጋለሁ አላቸው ሰጡት ከሰጡት በኋላ هل احسنت اليك ደስ ብሎሃል እንደ የሰጠሁ ነገር አሉት ምን አላቸው لا ولا اجملت ምንም ደስ አላለኝም በቃ ምንም አልሰጠኝም አላቸው አዕራቢ ነው የገጠር ሰው ነው ገባ በደዊ ሙስሊሞቹ በጣም ተቆጡ ሰሃቦቹ ረሱል ሰለላሁ ዐለይሂ ወሰለም ተዋሏቸው ይዘውት ሄዱ ረሱል ሰለላሁ ዐለይሂ ወሰለም ወደ ቤታቸው ከዛ በኋላ ብዙ ነገር ሰጡትና አሁንስ ደስ ብሎሃል ወይ አሉት አዎ ደስ ብሎኛል አላቸው እንግዲያው ሰሃቦቼ ቅድም በተናገርከው ትንሽ ልባቸው ስለተቀየመ እነሱ ፊት ሂድና ደስ ማለትህን ንገራቸው አሉ ረሱል አለይሂ ሰላቱ ወሰለም ወሰዱትና ይህ ሰው መጀመሪያ ደስ አላለውም ነበር አሁን ደስ ብሎታል አሉ ረሱል አለይሂ ሰላቱ ወሰለም ለሰሃቦቹ ግን አሉ አይደለም እንደ ያሉት እሱ አዎ والله فجزاك الله من اهل وعشيره خيرا ከቤተሰብህም ካኗኗሪህም ሁሉንም ነገር አላህ መልካም ይመንዳ ደስ ብሎኛል አላቸው ከዛ በኋላ ምን አሏቸው ሰሃቦችን የኔና የዚህ ሰውዬ ምሳሌ አሉ አንዲት ግመል ያለው ሰው አይነት ነው ያቺ ግመል ፈረጠጠችበት ተቆጥታ ሰው ሁሉ ሆ ብሎ በሄድባት የበለጠ የፈረጠጠች ትሄዳለች አሉ ረሱል አለይሂ ሰላቱ ወሰለም ከዛ ባለ ግመሉ ምን አላሉ ግመሌን ለኔ ተውልኝ እኔ ነው ማቅባት አለና አንዳንድ ነገር አቀራርቦ አባብሎ ያዛትና አንበረከካት እቃውን ጫነና ተሰቅሏት በሰላም ሄደ አሉ ረሱል አለይሂ ሰላቱ ወሰለም ምሳሌው ገብታችኋል ሰውየውን ያደረጉት አይነት ማለት ነው እናንተ ደግሞ አሁን በግድ እንዲህ አድርጋችሁ በኃይል ብትገሉትና መጥፎ ነገር ብትሰሩት ኑሮ ነብዩን አለይሂ ሰላቱ ወሰለም ስለ ጨነገፈ ወይም ስላዋረደ አላህ ተቆጥቶበት ሊቀጣው ይችላል አሉ ረሱል አለይሂ ሰላቱ ወሰለም ተግባባን አይደል هذه رحمته عليه الصلاه والسلام عند اعرابي ነብዩ አለይሂ ሰላቱ ወሰለም መስጂድ ላይ መዲና ላይ ባለ አዕራቢዩን ሽንቱን ሸና ይላሉ ሰሃቦቹ በሙሉ እንዴት ትሸራለ ረሱል ሰለላሁ ዐለይሂ ወሰለም ተውት ይጨርሳሉ ረሱል ሰለላሁ ዐለይሂ ወሰለም شوف ተውት ይጨርስ ከጨረሰ በኋላ አንድ ባልዲ ውሃ አንጡና ድፉበት خلاص طهارة ሆነ
አላሁ አክበር ሰውየው በጣም ተገረመና اللهم اغفر لي ومحمدا ولا تغفر غيرنا احدا ጌታዬ ሆይ እኔንና ሙሐመድን ማረን ከኛ ውጭ ማንንም እንዳትምራ ያ አላህ